ሰላም እንዴት ናችሁ? ውድ ተከታታዮቼ እንደዚህ የሚጣፍጥ የሚያምር የቡላ ፍርፍር ዛሬ አብረን እንሰራለን። አብራችሁኝ ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በመጀመሪያ አንድ አባይ ሽንኩርት ድቅቅ አድርገን ከትፈን እናዘጋጃለን። ከዛ ድስታችን ውስጥ እንጨምርና ግማሽ ቲማቲም ትልቅ ስለሆነ እኔ ግማሽ ነው የተጠቀምኩት። አነስ ያለ ከሆነ ደግሞ አንድ ቲማቲም እንጠቀማለን ማለት ነው። እሱንም በተመሳሳይ ድቅቅ አድርገን ከትፈን እናዘጋጃለን። ሽንኩርታችን እንግዲህ በዚህ መልኩ እናቁላላለን። ኦሊቭ ኦይል ነው የተጠቀምኩት። ያው የጾም ስለሆነ ኦሊቭ ኦይል ነው የተጠቀምኩት። ጨመር አድርጌዋለሁ ትንሽ ቅባት ነገር ስለሚያስፈልገው። የፍስክ ሲሆን ደግሞ ያው ቂቤ እንጨምራለን ማለት ነው። ከዛ ሽንኩርታችን እንደዚህ ብራውን ሲሆንልን ቲማቲም እንጨምርና አንድ ላይ እናቁላላለን። ከዛ በርበሬ ትንሽዬ እንጨምራለን። አንድ ላይ ጠበስ እናደርገዋለን። እንዳይቃጠልብን ሙቅ ውሃ ትንሽዬ ጠብ እያደረግን እየጨመርን በርበሬያችን በደንብ እንዲቁላላ በጣም ነው የሚጣፍጠው። በዛ ላይ ደግሞ እጅግ በጣም ቀላል ነው። ከዛ ትንሽዬ ጨው አንድ ላይ ሚክስ ልክ እንደዚህ ቆንጆ ሆኖ ቁሌታችን ሲቁላላ ከዛ ቡላ እኔ ዱቄቱን ቡላ ነው የተጠቀምኩት። ያላችሁንም መጠቀም ትችላላችሁ። ከዛ የምንፈልገውን ያክል የቡላ ዱቄት ከጨመርን በኋላ በደንብ እሳት ግን እዚህ ጋር መቀነስ አለብን። እሳቱን ዝቅተኛ ላይ ነው ማድረግ ያለብን። ከዛ አንድ ላይ በደንብ ሽት እናደርገዋለን። ፍርፍር እስኪልልን ድረስ ማለት ነው። እኔ ትንሽ መጨመር ፈልጌ ትንሽ ቀላ ያለ ስለመሰለኝ አሁንም ትንሽ እየጨመር ያለው። ከዛ አንድ ላይ በደንብ አድርገን እሽት እናደርገዋለን በጣም በዝቅተኛ እሳት። ለቻናሌ አዲስ የሆናችሁ እንዲሁም ደግሞ ከወደዳችሁት ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግን አትርሱ። ቤተሰብ እንሁን። ያው ሬዲ ሆኗል። አሁን ማቅረብ ነው። እንዴት ፍርፍር እንዳለ ከለሩ ራሱ ሲያምር።
በዚህ መልኩ እንግዲህ እንደዚህ አድርገን አቅርበናል ማለት ነው። ትወዱታላችሁ፣ ሰርታችሁ ሞክሩት። እጅግ በጣም ነው የሚጣፍጠው። እንደ አንድ የቁርስ አማራጭ ይሆነናል። ለዚህ ለጾም ደግሞ እንደ አንድ አማራጭ ይሆነናል ብዬ አስባለሁ። እዩት ሲያምር። አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰርታችሁ ሞክሩት እና አብራችሁኝ ስለቆያችሁ ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ባይ።